ሰላም ጤና ይስጥልኝ የውበት ከቤቶ ቻናል ቤተሰቦች፣ ዛሬ እጅግ በጣም ልዩ የሆነ ቪዲዮ ይዤላችሁ ቀርቤያለሁ። ብዙዎቻችሁ ክብደት ለመቀነስ እየታገላችሁ እንደሆነ አውቄያለሁ። ዛሬ ግን ያለምንም አሰልቺ ስፖርት በቤታችሁ ባሉ አትክልቶችና ቀላል መጠጥ እንዴት ክብደታችሁን መቀነስ እንደምትችሉና ይሄም ጥምረት ለቆዳችን ውበት ያለውን ድንቅ ጥቅም አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ የምናየው እጅግ ጠቃሚ የሆነውን የሰላጣ አሰራር ነው። ለዚህ የሚያስፈልጉን 4 ዋና ዋና ግብአቶች ናቸው። ጥቅል ጎመን በውስጡ ከፍተኛ ፋይበር ስላለው ቶሎ እንዳይርበን ያደርግልናል። በቀጫጭኑ ከከተፍን በኋላ ትንሽ ጨውና ስኳር እንጨምርበታለን። በደንብ አድርገን በእጃችን እናሸዋለን። ይህን የምናደርግበት ምክንያት ለመበላት በጣም ቀላል እንዲሆንልን ነው። ሌላው ካሮት ነው። ካሮት ለዓይን ጤና ብቻ ሳይሆን ለቆዳችን ጥራት ወሳኝ የሆነውን ቤታ ካሮቲንን ይሰጠናል። ኪያር ደግሞ ሰውነታችን እንዳይደርቅና ሆዳችን እንዲሞላ ይረዳናል። ቀይ ሽንኩርት በውስጡ ባለው ሰልፈር አማካኝነት በሰውነታችን ውስጥ ያለውን ስብ ወይም ደግሞ ፋት ለማቃጠል ይረዳናል እና እነዚህን ግብአቶች ሁሉንም በምንፈልገው ሳይድ ከከታተፍን በኋላ ለዚህ ማጣፈጫ የሚሆነን ደግሞ እናዘጋጃለን። እዚህ ጋር ሎሚያችንን በደንብ አድርገን ውሃውን እንጨምቅና ፍሬውን እንዳይገባብን እናረጋለን። ከዛ የተወሰነ ዘይት እንጨምርበታለን። ለውዝ እንደዚሁም 1 ሻይ ማንኪያ የሚሆን ማር። እነዚህን በደንብ ካዋሃድን በኋላ የከታተፍነው ሰላጣችን ላይ እንጨምረዋለን። ከዛም በደንብ አድርገን አዋህደን መመገብ ነው ማለት ነው። ይህንን ምግብ በሳምንት ለ3 ጊዜ ብንመገበው አሪፍ ነው። እንደዚሁም ከሌሎች ምግቦች ጋር አብረን አቅርበን እንደ አይነት መጠቀም እንችላለን። እንደዚሁም በገብስ ዳቦ ብንመገበውም እንችላለን እና ቆንጆ አማራጭ ነው። ቤተሰቦቼ ሞክሩት። ቀጥሎ ደግሞ የምናየው በጠዋት በባዶ ሆድ የሚጠጣውን የቀረፋና የማር መጠጥ ነው። ቀረፋ በደም ውስጥ ያለውን የስኳር መጠን ያስተካክላል። ይህም ስብ በሰውነታችን ውስጥ እንዳይከማች ያደርጋል። ማር ደግሞ ለሰውነታችን ጉልበት ይሰጣል። ይህ መጠጥ የቆዳችንን ቀለም የማጥራትና መጨማደድን የመከላከል ከፍተኛ አቅም አለው። አጠቃቀሙን በየቀኑ ጠዋት ቁርስ ከመብላታችሁ ከ30 ደቂቃ በፊትና ማታ ከመተኛታችሁ በፊት ብትጠጡት በ15 ቀን ውስጥ አስገራሚ ለውጥ ታያላችሁ። አሰራሩን ስናይ 2 የሻይ ብርጭቆ ውሃ እንጥዳለን። ለብ ሲልልን የተፈጨ ቀረፋ እንጨምርበትና በጣም ሳይፈላ እናወርደዋለን። እንደዚሁም በመጨረሻ የምንጠጣበት እቃ ላይ ማራችንን እናረግና ለስ ሲል ማለት ነው። በጣም ትኩሱን አናረግም፣ ምክንያቱም የማሩን ውስጥ ያለውን ይዘት እንዳያጣ። ለብ ሲል ሻያችንን እንቀዳና እንጠጣለን ማለት ነው። ይህንን ውህድ በምትጠቀሙበት ጊዜ በቂ ውሃ መጠጣትን አትርሱ። ውሃ መርዞችን ከሰውነታችን በማስወጣት ለክብደት መቀነስም ሆነ ለቆዳችን ውበት ትልቅ ድጋፍ ያደርግልናል። እንግዲህ ውድ ተመልካቾቼ ዛሬ ያሳየኋችሁ እነዚህ 2 ቀላል መንገዶች በጤናችሁና በውበታችሁ ላይ ትልቅ ለውጥ እንደሚያመጡ አልጠራጠርም። ሞክራችሁት ያገኛችሁትን ውጤት ኮሜንት ላይ አጋሩኝ። ቪዲዮ ከጠቀማችሁ ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ቸር ቆዩኝ።